ዶክተር አዱኛው የውስጥ ደዌ ስፔሻሊስት ሐኪም ከበጌ ምድር ክሊኒክ። በዛሬው ጤና ነክ ርዕሰ ጉዳያችን የምናየው አንድ ታካሚ የሳል ስሜት ሲኖረው መች ነው ወደ ሕክምና ተቋም መሄድ የሚገባው የሚለው እናያለን። እንደሚታወቀው ሳል ተፈጥሯዊና ቅጽበታዊ ድርጊት ሲሆን ይህም ከሰውነታችን ወይም ከመተንፈሻ ስርዓት ባዕድ ነገሮችን ለማስወገድ የሚጠቅም ምላሽ ነው። በመሆኑም የሳል ምክንያቶቹ ከቀላል እስከ ከባድ ምክንያቶች ሊኖሩት ይችላሉ። ስለዚህ አንድ ታካሚ ወደ ሕክምና ተቋም መሄድ የሚያስፈልገው ሳልና ከሚከተሉት ስሜትና ምልክቶች ውስጥ አንዱ በተጨማሪነት ሲኖረው ነው። እነዚህም ትንፋሽ ማጠር፣ ከላይ ከላይ መተንፈስ፣ የእግር እብጠት፣ የእጅ ጣቶች ላይ መጥቆርና ወይም ደግሞ የከንፈር ላይ መጥቆር ካለ፣ ደም የቀላቀለ አክታ፣ እንዲሁም አየር በሚያስገባበት ሰዓት የሚባባስ የደረት ውጋት ወይም የደረት ህመም ካለና ሳል ከ2 ሳምንት በላይ ከቆየ፣ በተጨማሪም ያልታሰበበት የክብደት መቀነስ፣ ማስወዛት፣ የሰውነት ሙቀት መጨመር ካለ፣ ሳል በባህሪው ሌሊት ሌሊት የሚባባስ ወይም ደግሞ በቅዝቃዜ የሚባባስና ደረትን ውጥር አድርጎ የሚይዝ እንዲሁም ደረት አካባቢ ሲር ሲር የሚል ድምፅ የሚሰማ ከሆነ በተሎ ወደ ሕክምና ተቋም በመሄድ ምክንያቱን ማወቅና ሕክምና ማድረግ ያስፈልጋል። አድራሻችን ጎንደር ከተማ ቀበሌ 18 ከፕላዛ ሆቴል ፊት ለፊት ሲሆን ለተጨማሪ መረጃ በስልክ ቁጥር 0973 44 07 08 በመደወል ማግኘት ይችላሉ።